ሰላም ለሁላችሁ። ዩቱብ መጀመር ህልም ሆነው ብዙ ሰዎች ምን ልግዛ ምንስ ቀደም ብለው ይጋባሉ። አንዳንድ ጊዜ ውድ ካሜራዎች ወይም ትልቅ ስቱዲዮ ያስፈልጋል እናስባለን። እውነታው ይህ አይደለም። በዚህ ቪዲዮ ውድ እቃዎችን ሳይሆን ዛሬውን ቻናላችን እንዲጀምሩ የሚያስችሉ 5 ዋና መሰረታዊ ነገሮችን ብቻ እናያለን። አንዳንዶቹ ከሌላ ይበልጥ አስፈላጊ ሲሆኑ በቅደም ተከተል እንሄዳለን ማለት ነው። የመጀመሪያው ምንድነው? ኒች ወይም አላማ የሚለውን እናገኛለን። ቻናላችን ስለምን እንደሚያወራ እና ስለማን እንደሚያወራ መወሰን አለብን። ይህ ከካሜራ በፊት የሚመጣ አስተሳሰብ እና ዝግጁነት ነው። ዩቱብ ላይ ተመልካቾች እንዳገኙን የሚረዳ በጣም ትኩረት ኮንሲስታንሲ ሲኖር ነው ማለት ነው። ያለ ኒች የእርስዎ ቻናል ማንነት የለውም ማለት ነው። ስለምን ማውራት ይወዳሉ? ሰዎችን ሲረዱ ደስ ይለዎታል ብለው ራስዎን ሲጠይቁ እሱን ሲያገኙ የመጀመሪያ እርምጃ ተጉዞ ማለት ምንድነው? እኛ ዩቱብ ላይ ልንሰራ የፈለግነው ስለምንድን ነው? ስለ ቴክኖሎጂ መረጃ ነው? ስለተለያዩ ዜና ነክ ነው? ፖለቲካ ነክ ነው? ስለ ፊልም ሪቪው ነው የሚለው ይህንን መጀመሪያ ዩቱብ ላይ ልናስተምር የፈለግነውን መምረጥ ያስፈልጋል ማለት ነው። ይህንን ከመረጥን በኋላ ሌላው ነገር ቀላል ይሆንልናል ማለት ነው። ወደ ቁጥር 2 ላይ ስንመጣ ምንድነው የምናገኘው? የመቅረጫ መሳሪያ ወይም ጥራት ያለው ድምፅ ለመቅረጽ የሚያስፈልጉን የድምፅ ጥራት አውዲዮ ኳሊቲ ነው ማለት ነው። ብዙ ሰዎች ካሜራ ይበልጣል ብለው ያስባሉ፣ ግን ይህ ከእውነት የራቀ ነው ማለት ነው። ተመልካቾቻችን አንጻር ደካማ ድምፅ ካለ ቪዲዮውን የመተው ዕድሉ ከደካማ ምስል የበለጠ ነው። መጀመሪያ ሊቀርም የሚገባው ምንድነው? ከቪዲዮ አሪፍ የሆነ የድምፅ ኳሊቲ ሲኖሩ ነው ማለት ነው። መፍትሄው ምንድነው? ቀላል ነው። መሰረታዊ ነገሩ ማይክራፎን ወይም በስልካችን ጋር አብሮ የሚወጣው ጥራት ያለው የጆሮ ማዳመጫ ኤርፎን መጠቀም እንደ ማይክ አድርገን በስልካችን መቅረጽ ያስፈልገናል ማለት ነው። ይህንን ደግሞ ለማድረግ በመጀመሪያ በስልካችን አቅራቢያ ብቻ ቀርጸን ድምፁን ግልጽ መሆኑን ማረጋገጥ ያስፈልገናል ማለት ነው። መጀመሪያ ከመቅረጻችን በፊት ድምፁ ምን ያክል ነው፣ አሪፍ ነው የሚለውን እሱን መጀመሪያ መሞከር ያስፈልገናል ማለት ነው። ሶስተኛ ላይ የምናገኘው ደግሞ ካሜራ ነው። ስልክ ካሜራ ካለን ጥሩ አሪፍ ነገር ነው። ከሌለን ደግሞ ስልክ አሪፍ ነው ማለት ነው። ይህ ማለት ውድ ካሜራ አያስፈልገንም። ዛሬ ባሉ ዘመናዊ ስማርት ስልኮች በቀላሉ መጀመር ይቻላል። ዋናው ነገር ምንድነው? አቀማመጥ ላይ ቪዲዮ በምንቀርጽበት ጊዜ ስልኩን አግድም ላንድስካፕ ሆሪዞንታል ይዞ በቅርጽ መቅረጽ አስፈላጊ ነው ማለት ነው። ከዛ በተጨማሪ በቂ ብርሃን ላይቲንግ መኖሩን እርግጠኛ መሆን ያስፈልገናል ማለት ነው። ስንቀርጽ አሪፍ የብርሃን አለበት ስፍራ ላይ እና ስልካችንን በሚገባ በማስቀመጥ መቅረጽ እንችላለን ማለት ነው። ወደ ክፍል 3 ላይ የምናገኘው ምንድነው? የቪዲዮ ማስተካከያ ሶፍትዌሪንግ ነው። ጥራት ያለው ቪዲዮ ወደ ማራኪ ይዘት የሚቀይርልን ሶፍትዌር ያስፈልገናል ማለት ነው። መልካሙ ዜና ምንድነው? ነፃና ቀላል የሆኑ አፕሊኬሽኖች መኖራቸው ነው። እንደ ካፕካት፣ ኢንሾት፣ ቪኤን ለስልካችን ወይም ለኮምፒውተራችን ዋናው ተግባር የመቁረጥ ትሬኒንግ እና የጽሁፍ ቴክስት ኦቨርሌይ መጨመር መማር ማለት ነው። ይሄንን ሶፍትዌር ኤዲቲንግ የተወሰነ የኤዲቲንግ ቲፖችን መማር ያስፈልገናል ማለት ነው። እሱን ካደረግን ሌላው በጣም ቀላል ይሆንልናል ማለት ነው። 5ኛ ላይ የምናገኘው ደግሞ በቋሚነት ኮንሲስተንሲ የሚለውን እናገኛለን ማለት ነው። ይህ ዩቱብ ሩጫ ውድድር ነው። የአጭር ጊዜ ስፕሪንት አይደለም። ቻናሉ እንዳድግ በየሳምንቱ ወይም በየ2 ሳምንቱ በቋሚነት ቪዲዮዎችን መልቀቅ አስፈላጊ ነው። ተመልካቾቻችን መቼ አዲስ ነገር እንደሚጠብቁ ያውቃሉ። ይህ ማለት ምንድነው? የእኛ ተመልካቾች መቼ አዲስ ነገር እንደምንለቅ ያውቃሉ ማለት። ይህ ማለት ምሳሌ ዛሬ ከለቀቅን በ7ኛው ወር በ3ኛው ቀን ሊሆን ይችላል፣ በ5ኛው ቀን ሊሆን ይችላል፣ በዛ ቀን እኛን እንዲጠብቁ ያደርገናል ማለት ነው። ስለዚህ ከሁሉም በላይ ዩቱብ አልጎሪዝምን ከተረዳን ቻናላችን በጣም አሪፍ እይታና ብዙ ሰብስክራይብ የምናገኝበት ነገር ነው ማለት ነው። እንግዲህ እነዚህን 5 ነገሮች በቅደም ተከተል አየን ማለት ነው። መጀመሪያ ምርጡ ጊዜ ዛሬ ነው። ፍጹም እስኪሆን ድረስ አይጠብቁ። አሁን በእጃችን ባለው ነገር መጀመር እንችላለን ማለት ነው። ለመጀመር ያቀዱትን ወይም የመጀመሪያ ቪዲዮ አይዳ ከታች ኮሜንት ላይ ጻፉ። ይህ ቪዲዮ ከተመቻቸው ላይክ ያድርጉና ቻናሉን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እንገናኛለን። ሰላም።